የአማራ ፋኖ ኃይሎች ትላንት አመሻሹን ጀምሮ ዛሬ ውሎውን ባደረጓቸው ተጋድሎች ትላልቅ ድሎች መመዝገባቸው ሲሰማም የአውጃኖ ክፍለ ጦርና አሳምነው ክፍለ ጦር አህዶች በጥምረት ጮቢ በር ባደረጉት ተጋድሎም ታላቅ ድልን አስመዝግበዋል። ውጊያው በመድፍና በቢኤም በሞርተርና በዙ 23 የታገዘ ሲሆን ዛሬ ህዳር 9 ቀን 2018 ዓ.ም ቀን ሙሉም አገዛዙ ቁስለኞቹን ወልዲያ ከተማ ሲያመላለስ መመልከታቸውንም የአካባቢ ምንጮች ገልጸዋል። በዚህ ውጊያም አንድ ከፍተኛ አዛዥ መሰናበቱ ተሰምቷል። መረጃውን በዝርዝር ይዘነዋል። በጎንደር ቀጠና በተደረገ ተጋድሎ ፋኖ በሁመራ በኩል የገባውን የብልጽግናን የጦር ሰራዊት በመደምሰስ ወሳኝ ድል አብስሯል። ፋኖ በሁመራ ቀጠና ማይድሬና ሹማሬ እንዲሁም ከምዕራብ አርማጭሆ ተነስቶ ወደ ምጽላላና አርጎዬ ቀጠና በተንቀሳቀሰው ያገዘው የጦር ሰራዊት እርምጃ መውሰዱን ይፋ አድርጓል። ተጨማሪውን አብራችሁ እስቆዩ የምታደምጡት ይሆናል። ዛሬ ውሎውን በጎጃምና በሸዋስ ምን ተፈጠረ የሚለውን ዘገባችን ምላሽ አለው። አብራችሁን ቆዩም። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። በአማራ ክልል የሚካሄደው ጦርነት አሁንም አድማሱን አስቶ ተባብሶ ቀጥሏል። በአጭር ጊዜ ውስጥ በኢትዮጵያ ሰማይ ስር ከበቀሉ መንግስታዊ ወንበዴዎች ውስጥ አንዱ የሆነው የብልጽግናው አገዛዝ በዚህ ጦርነት ሳቢያ ዙፋኑ እየተነቀለ በመውደቅ ላይ ይገኛል። እንደ ሀገር የሁሉም የኢትዮጵያ ግዛቶች፣ እንደ ህዝብ ደግሞ የመላው ኢትዮጵያውያን የደህንነት ስጋት የሆነው የብልጽግና አገዛዝ የጥፋት ጅማሮውን በአማራ ህዝብ ላይ አድርጎ እየተዋጋ ቢሆንም ያልጠበቀውን መራር ውርደትና ሽንፈትን እየተከናነበ ይገኛል። ፋኖ በአማራ ህዝብ ላይ የተደቀነውን የሁሉና አደጋ ለመመከት በተጀመረ የሁሉና ትግልም አሸናፊነት በደሙ እየጻፈም ትግሉን አሁንም አቀጣጥሎ ቀጥሏል። ትላንት አመሻሹን ጀምሮ ዛሬ ውሎን በተደረጉ ተጋድሎችም ትልልቅ ድሎች በፋኖ በኩል መመዝገባቸው የታወቀ ሲሆን እንደ ምንጮች ገለጻ ከሆነም የአውጃኖ ክፍለ ጦርና አሳምነው ክፍለ ጦር አህዶች በጥምረት ጮቢ በር ባደረጉት ተጋድሎ ታላቅ ድልን አስመዝግበዋል ብለዋል። ምስራቅ አማራ ኮር አንድ የአውጃኖ ክፍለ ጦርና አሳምነው ክፍለ ጦር አህዶች በጥምረት ህዳር 8 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ራያ ቆቦ ጮቢ በርና አዩባ አካባቢ ባደረጉት ተጋድሎ በርካታ የጠላት ኃይል ሙትና ቁስለኛ በማድረግና የጠላትን የማጥቃት እቅድ በማክሸፍ ታላቅ ድል ተጎናጽፏል ተብሏል። ያገዛው ሰራዊት ከመሸገበት ጮቢ በር ወደ አዩብ መድፍ፣ ቤም፣ ሞርተርና ዙ 23 በመያዝ ማጥቃት ያደረገ ሲሆን የሁለት ክፍለ ጦር አህዶች በጥምረት ባደረጉት ድንቅ መከላከልና መልሶ ማጥቃት አመራሮችና የቡድን መሳሪያ ተኳሾችን ጀምሮ በርካታ ያገዙ ኃይል ሙትና ቁስለኛ በማድረግና ወደ መጣበት ጮቢ በር በመመለስ ታላቅ ድልን ተጎናጽፏል የተባለው ከቀኑ 9 ሰዓት ጀምሮ እስከ ምሽት 2 ሰዓት ከ30 ድረስ በዘለቀው በዚህ ተጋድሎ በርካታ ሰራዊቱ የተመታበት ያገዘው ጦር በአምቡላንስና በኦራል ቁስለኛ ወደ ወልዲያ ከተማ እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅና 2 ብስክሌት በመግጨት በሰው ሕይወትና በንብረት ላይ ጉዳት ማድረሱንም የአካባቢ ምንጮች ገልጸዋል። በተጋድሎ ከባድ ሽንፈት የደረሰበት የብልጽግናው አገዛዝ ህዝብ በሚበዛባቸው የመሩ አካባቢዎች ማለትም ራያ ቆቦ፣ አማያም፣ አዲስ ዓለምና ቢጭሮ የሚባሉ አካባቢዎች እንዲሁም ራያ አላማጣ፣ ኩቢ ቀረንሳ፣ ቦታ ማርያም የተለያዩ ከባድ መሳሪያዎችን በማስወንጨፍ 3 ሰዎች በከባድ ሁኔታ ያቆሰለ ሲሆን በእንስሳቶችና በቤት ንብረት ላይም ጉዳት አድርሷል የተባለው እነዚህ በተጠቀሱት አካባቢዎች ባለፉት 2 ዓመትና ወራቶች በከባድ መሳሪያ በርካታ ቁጥር ያለው የንጹሃን ህይወት የቀጠፈ ሲሆን በርካታ የንጹሃን ህይወት የተቀጠፈ ሲሆን በመቶዎች የሚቆጠሩ እንስሳቶች መሞታቸው ይታወሳል። ቁጥሩ ቀላል የማይባል ቤትና ንብረት መውደሙን ሚዲያችን ከአፋባ በምስራቅ አማራ ቀጠና ሚልክዝ ህዝብ ግንኙነት ክፍል ያገኘው መረጃ ያሳያል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የልጅ ኢያሱ ኮር አህዶች በአምባሰል ወረዳ መቀመጫ በውጫሌ ከተማና አልብኮ ባደረጉት ተጋድሎ ድልን ተቀዳጅተዋል ተብሏል። በዚህ ውጊያም የልጅ ኢያሱ ኮር የዩገፍ ክፍለ ጦርና አዲስ የተመሰረተው የሳተናው ሻለቃ እንዲሁም የ4ኛ ክፍለ ጦር አንደኛ ሻለቃ ዋና ተሳታፊዎች እንደነበሩም ተነግሯል። የዩገፍ ክፍለ ጦር የጦር ሳተናው ሻለቃ ከትላንት በስቲያ ህዳር 7 ቀን 2018 ዓ.ም አልብኮ መሽጎ በነበረው የብልጽግና ጥምር ካምፕ ላይ በመዝለቅ የተሳካ ኦፕሬሽን በማድረግ ድል ማስመዝገባቸውን ትናንት መዘግባችን አይዘነጋም። በትናንት አመሻሽ ውጊያ ደግሞ ባጣራነው መረጃ መሰረት ከ15 በላይ ያገዙ ኃይል ሙትና ቁስለኛ ያደረጉ ሲሆን በርካቶችም ከባድ ቁስለኛ ሆነው ወደ ደሴ ሪፈራል ሆስፒታል መወሰዳቸውን ለማወቅ ተችሏል። እንደ ምንጮች ገለጻ ከሆነም የ4ኛ ክፍለ ጦር አንደኛ ሻለቃ በአምባሰል ወረዳ መቀመጫ በሆነችው ውጫሌ መሽጎ በሚገኘው የብልጽግና የጦር ኃይል መሽግ ላይ በመግባት ድል አስመዝግበዋል ብለዋል።
የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ የአገዛዙን ስርዓት የተጸየፉ የመከላከያ አባላት እየከዱ ሲሆን የፋኖ የህልውና ትግል የገባቸው በርካታ አድማ ብተናዎችም እየከዱ ወደ ፋኖ እየተቀላቀሉ መሆኑም ተሰምቷል። በዚህ ምክንያት የተበሳጩ የአገዛዙ ወታደራዊ አመራሮች ጣቱን በመሰብሰብ ሰራዊታችን እየከዳብን ነው፣ የምታስከዱት ደግሞ እናንተ ናችሁ በማለት እየተወያዩ በነበረበት ሰዓት ነው የፋኖ ኃይሎች ጥቃት ከፍተው ድል ያስመዘገቡትም ተብሏል። በዚህም ከአንድ ጋንታ በላይ የአገዛዙ ኃይል ሙትና ቁስለኛ መደረጉ ሲረጋገጥ፣ ሆኖም በዚሁ በውጫሌ ከተማ ዛሬም ትንቅንቁ መቀጠሉ እየተነገረ ነው። ውጊያውን ተከትሎ በርካታ የአማራ ፋኖ ኃይሎች ውጫሌ ከተማን ቀለበት ውስጥ አስገብተዋል የተባለው። በሌላ በኩል በሸዋ ቀጠና ከባድ ውጊያ ተደርጎ በፋኖ በኩል የድል ዜና ተሰምቷል። በትናንትናው ዕለት ህዳር 8 ቀን 2018 ዓ.ም በኤፍራታና ገደም ወረዳ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው እዝ አጼ ዘርዓ ያዕቆብ ኮር የ7 ክፍለ ጦር የደመላሽ ሻለቃና የ7 ክፍለ ጦር ቃኞች በትናንትናው ዕለት ኦፕሬሽን መስራታቸው መዘገባችን የሚታወስ ሲሆን ሆኖም የአማራ ፋኖ የነጻነት ትግል ከተጀመረበት ሰዓት ጀምሮ ሁልጊዜም ውጊያ ላይ ይገኛሉ የተባላቸው የ7 ክፍለ ጦር ቃኞች እንዲሁም የደመላሽ ሻለቃ የፋኖ አባላቶች አጣዬ 3 ኪሎ ሜትር ወጣ ብሎ ተረተረ በተባለው ቦታ ላይ በነበረው ውጊያም ዛሬም ድልን ተቀዳጅተዋል። በወደ ውጊያው ያገዛዙ 103ኛ ኮማንዶ ኃይልን ሙትና ቁስለኛ ከማድረግ ባሻገር ትልቅ ኪሳራ እንዲደርስበትም አስገድደውታል የተባለው። ከጥቃት ያመለጠው የፋኖን በትር መቋቋም ሲያቅተው እግሬ አውጪኝ ብሎ በመሸሽ ወደ መጣበት መመለሱም ተነግሯል። በዚያው ወደ ውጊያ በቀጠና የገባውን ያገዛዙ ኃይል ከመደምሰስ ባሻገር በአገዛዙ ንብረት ላይ ብዙ ጉዳት በማድረስ ድሎች ተገኝተዋል ሲል የፋኖ አዛዡ ገልጿል። በዚህ ውጊያ ቁጥሩ በውል ያልተነገረ ስናይፐርና እንዲሁም ከነሙሉ ተተኳሹ የመገናኛ ሬዲዮም ጭምር ተማርኳል የተባለው። ይህ በእንዲህ እንዳለም የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር የተራራ ውስጥ የጎማ ክፍለ ጦር በሰራ ኦፕሬሽን በርካታ ያገዛዙ ጦር በመደምሰስ ድልን ማስመዝገቡ ተሰምቷል። ትናንት ዳር 8 ቀን 2018 ዓ.ም በይፋትና ጥሙጋ አውራጃ በተለይም በአንጾኪያ ገምዛ ወረዳ መኮይ ከተማ ላይ በነበረው የጠላት የ12ኛ አየር ወለድ ኃይል ላይ ወታደራዊ ኢላማ ያደረገ ፈንጂ ጭምር በማጠር በየቀኑ ካምፕ ድረስ ዘልቀው በመግባት በደፈታና በመደበኛ ውጊያም ጠላትን በማጥቃት ተራራዎች ውስጥ የጎማዎች በስርዓቱ ላይ ትልቅ ኪሳራ እያደረሱበት ይገኛሉ የተባለው። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ወረዳ መኮይ ከተማ ላይ እስቴ ጎማ ተራራ ክፍለ ጦር ትላንት ዳር 8 ቀን 2018 ዓ.ም ከቀኑ 4 ሰዓት ላይ በሰራው አስገራሚ ኦፕሬሽን ለአገዛዙ በወዳቸው አድረው የነበሩና ህዝባቸውን ሲያጠቁና ሲያስጠቁ የነበሩ 2 ሚሊሻዎች ላይ እርምጃ በመውሰድና በመደምሰስ በክፍለ ጦሩ የከተማ ሰርጂካል ሰሪም የፋኖ ኃይሎች በደረሰባቸው ድንገተኛ ጥቃት ከባድ ቁስለኛ ሲሆኑ 2 ሚሊሻ ደግሞ ሙሉ በሙሉ መደምሰሳቸውን ይሰማው። በሌላ በኩል በጎንደር ቀጠና የአማራ ፋኖ ብሔራዊ ኃይል የበላይ እዝ 4ኛ ደጃዝማች ኮር በሁለት ቀጠናዎች ላይ ባደረገው ከፍተኛ ተጋድሎ ድል ማስመዝገቡን አስታውቋል። ኮሩ በሁመራ ቀጠና ማይድሬና ሹማሬ እንዲሁም ከምዕራብ አርማጩ ተነስቶ ወደ ምጽላላና አርጎዬ ቀጠና በተንቀሳቀሰው ያገዛዙ ጦር ሰራዊት ላይ በተወሰደ እርምጃ የኮሩ የተከዜ ክፍለ ጦርና ወልቃይት ጠገዴ የጽናት ብርጌድ በጋራም ደማቅ ድልን አስመዝግቧል የተባለው። ይህ በእንዲህ እንዳለም የበላይ እዝ የራስ አሞራው ውብነህ 3ኛ ኮር የድብ ጠለም ተከዜ ክፍለ ጦር በደባርቅ ወረዳ በዛሪማ በኩል ሸልከው በመግባት ጥራይና ንዑስ ወረዳ የገባውን ያገዛዙን ጦር ትላንት ዳር 8 ቀን 2018 ዓ.ም ከፍተኛ ምት አሳርፈውበት ተበታትኗል የተባለው። በፋኖ ከፍተኛ ምት ሲደርስበት 10ኛ እዝ ሆኖ አዲስ የተመሰረተውና መቀመጫውን ደባርቅ ያደረገው የ68ኛና የ72ኛ ያገዛዙ ክፍለ ጦር ከሞት የተረፈው ገሚሱም እግሬ አውጪኝ ብሎ ወደ ደባርቅ ሸሽቷል የተባለው። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለምሽት የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።